በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም ያደራ ልጆች እስከ መስቀል ሞት ድረስ ነፍሱን አሳልፎ ለወዳጆቹ እስከ መስጠት ድረስ ዓለምን ሁሉ እንዲወደደ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ቆያችሁ? አሜን። አምላካችን ቅዱስ እግዚአብሔር እድሜ ለንስሐ ጨምሮ ኃጢአትና በደላችንን ሁሉ ሳይቆጥርብን በዚሁ በቅድስናው ስፍራ ይሰበሰበን የሰራዊት ጌታ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንድም የአምላክን ነገር ስናነሳ ሁሉ ጊዜ ከቀኙ የማትለይ የአዲስ ኪዳን ክሩብ እናታችን ቅድስተ ቅዱሳን ድንግል ማርያም ቅዱስ ያዕቆብ በፍኖተ ሎዛ ያያት ወርቅ መሰላል እግዚአብሔርን ያየንባት መስታወታችን ያ ክፉ የሆነው ከዲያብሎስ ከጨለማ ከሞት ያመለጥንባት ሁለተኛ ሔዋን ለእናታችን ለቅድስት ድንግል ማርያም ክብርና ምስጋና ይሁን። እንዲሁም በሰዎችና በእግዚአብሔር መካከል ቆመው የምልጃን ሥራ ለሚሰሩ እልፍ አእላፋት ወይ ተልፊት አእላፋት ለሚሆኑ ቁጥራቸው የበዛ ብዙ የሚሆኑ ለቅዱሳን መላእክት ክብር ይሁን። ጉርጓዱ ጥልቅ ነው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 11 ላይ የሚገኘው የእግዚአብሔር ቃል ሲሆን ይህንን ቃል የተናገረችው በራሷ ስም ሳይሆን በአገሯ ስም የምትጠራ በሰማርያ ከተማ የምትኖር የሳምራዊቷ ሴት ነው። የዚህ ቃል መሰረታዊ ዓላማ በዘመናችን እየጎደለ ያስቸገረን አልሞላ ብለው ለብዙ ዘመናት ከኛ አይምሮ የራቀ የፍቅራችን ጉርጓድ ማን እንደሚሞላና እንዴት እንደሚሞላ ለዓለም ስለመናገር ነው። የቃሉ ባለቤት አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወገኖቼ ለብዙ ዘመናት ከተለያዩ ስፍራዎች ከውቀትም ገበያዎች ከተለያዩ ከትምህርት ቤትም ጀምረን በተለያየ ማዕረጋት ተመርቀንም ተምረን ሊሆን ይችላል። ወገኖቼ በዚህ ትምህርት ግን አንድም የተቀየርንበት ስፍራ የለም። ለዚህ ነው መጽሐፍ ቅዱስ በዓለማት ላይ ከተማርናቸው ትምህርቶች ይልቅ በዓለማት ላይ ከገዛናቸው ዕውቀቶችም በላይ ከእግዚአብሔር ቤት ያገኘናቸው ሽርፍራፊ ዕውቀቶች ከሁሉም በላይ ከፍ እንዳደረጉን መጽሐፍ ቅዱስ ይናገራል። ስለዚህ ወገኖቼ እንደ እግዚአብሔር ያለ መምህር የለም። እውነት ነው። ለብዙ ዘመናት መምህራንን ቀጥረን ለየብቻችን ከኢትዮጵያ ወይም ደግሞ ዕውቀት ይገኛሉ ተብሎ ከሚገኙ ስፍራዎች እስከ ዓለም ዳርቻ ድረስ ተምረን ሊሆን ይችላል። በትምህርታችን ግን ልንቀየር አልቻልንም። ስለዚህ ወገኖቼ እንደ እግዚአብሔር ያለ መምህር የለም። አሁን እግዚአብሔር በዚህ ርዕስ ያስተምረናል። እኛ ደካሞች ነን፣ እኛ አላዋቂዎች ነን። አሁን ግን እግዚአብሔር በምህረቱና በቸርነቱ በእድሜያችን ላይ ይህንን እድሜ በጊዜያችንም ላይ ይህንን ጊዜ ጨምሮ በዚህ በቅድስናው አደባባይ ላይ ጠርቶን በምህረትና በጸጋ ወደርሱ እንድናድግ በዚህ ቃል ያስተምረናል። የሊዲያን ልቦና የከፈተ መንፈስ ቅዱስ የሁላችን ልቦና እንዲከፍትልን እግዚአብሔር ቅዱስ ፍቃድ ይሁንልን። ወገኖቼ አሁን በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምረን ስንመለከተው ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በሥጋ ወራት በዚህ ዓለም ላይ ተገልጦ ወደዚህ ዓለም ላይ በመጣ ጊዜ የመዘመኑን ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ወደዚህ ዓለም ላከ። እሱም ከሴት ተወለደ።
ሐዋርያው ቅዱስ ጳውሎስ ገላትያ ምዕራፍ 4 ቁጥር 4 ላይ ተጽፎ ይገኛል። ይህ የተወለደው ሕፃን ቀስ በቀስ እንደ ሰው አደገ ይላል። ከኃጢአት በስተቀር እንደ ሰው ሁሉም ነገር አደረገ። በዕብራውያን ሕግ ተማረ። በመንፈስ ቅዱስና በጸጋ አደገ። ለእያንዳንዱ ለድሆች የምስራችን እያበሰረ በዚህ ዓለም ላይ ቀኑ እስኪፈጸም ድረስ ያ በቀራንዮ አደባባይ ሞተው ተሰቅለው ቤዛ ሊሆነን ጊዜው እስኪደርስ ድረስ ብዙዎችን ይጎበኝ ነበር። ለብዙዎች ተስፋን ይሰጥ ነበር። ለብዙዎች መጽናናት ይሆን ነበር በጨለማ ውስጥ ለሚኖሩት ነፍሳት። ለዚህ ነው ኢሳይያስ ምዕራፍ 9 ቁጥር 2 ላይ እንዲህ የሚለው በሞት ጥላ ውስጥ ይኖሩ ለነበሩት ነፍሳት ታላቅ ብርሃን ወጣላቸው ይላል። ያ ብርሃን የማርያም ልጅ የድንግል ልጅ ክርስቶስ ኢየሱስ መሲህ ቅቡዕ የተባለ እሱ ነው። ዛሬ እንግዲህ እሱ ነው ወደዚህ ወደ ሰማርያ ከተማ ገብተው ለብዙ ዘመናት በብዙዎች ስድብ አይምሮዋ የቆሰለ ፊቷ የተሸበሸበባት አንዲት ምስኪን ሊሰራት እንደገና ሊያነሳት ወደ ሰማርያ መጣ ይላል። እግዚአብሔር በምህረትና በቸርነት ወደኛ ቤት ይምጣ ወገኖቼ። እግዚአብሔር ወደኛ ካልመጣ በምህረት ካልጎበኘን እኛ ይኖርንበት የነበረ ሕይወት እንደዛው ይቀጥላል። መከራውም ስደቱም ችግሩም መከፋፈሉም ይቀጥላል ወገኖቼ። እግዚአብሔር ግን ከኛ ጋር ከሆነ እግዚአብሔር ወደኛ ከመጣ ግን ለብዙዎች ለችግሮቻችን መፍትሄ ይሆናል። ለዚህ ነው መዝሙር 120 ቁጥር 4 ላይ እስራኤል እንዲህ ይበል እግዚአብሔር ከኛ ጋር ባይሆን ኖሮ እግዚአብሔር ወደኛ ባይመጣ ኖሮ ጠላቶቻችን በእኛ ላይ በተነሱ ነበር ይላል። እቺም ሴት ለብዙ ዘመናት ፍቅር ናፍቋታል። ፍቅር ትፈልጋለች፣ ግን ፍቅርን ያገኘችበት አንድም ስፍራ የለም። ይገርማል ወገኖቼ። ይቺ ሴት 5 ባሎች ነበሯት። 5ቱም ባሎቿ ሞቱባት። 5 ባሎች እስኪሞቱባት ድረስ በትዕግስት ትኖር ነበር። እነዚህም ካለፉ በኋላ 6ኛውን ባል አገባች ይላል። አሁን ስሟ የግሏ ስም የላትም። የሳምራዊቷ ሴት ትባላለች። የሰማርያ ሴት ትባላለች ወገኖቼ። እኛም በስማችን ያልተጠራንባቸው ብዙ ስፍራዎች አሉ ወገኖቼ። እግዚአብሔር እንደ ያዕቆብ ስምን የሚቀይር እስራኤል የሚያስብል ታላቅ ጌታ እንደ ሌሎች እንደነ ቀራጩ እንደነ ማቴዎስ ስም ቀይረው ሐዋርያ የሚያድር አቤት የኛ ጌታ ክብርና ምስጋና ለስሙ ይሁን። የኛን ታሪክ ስለውጥ እግዚአብሔር ከሰው ጋር አይመካከርም። የኛን ታሪክ ሲሰራ እግዚአብሔር ከሰዎች ጋር አይመካከርም። እግዚአብሔር ያኔ እቺን ሴት ለረዳት ወደዚህ ከተማ መጣ ይላል። ሷም ሳምራዊቷ ሴት ነኝ የምትጠራው በአገሬ ስም እንጂ የግል ወይም ደግሞ የግለሰብነት ስም የለኝም። ዜግነቴ ጨዋነት ሽልማት አይደለም። ሁሉም ክርስቲያን ባይሆን ሁሉም ዜጋ መሆን ይችላል ወገኖቼ። ስለዚህ አሁን እቺ ሴት ተስፋ ቆርጣለች። እቺ ሴት ቀን ማታ ሁሉ ጊዜ ታለቅሳለች። ያን ጊዜ 6 ሰዓት በሆነ ጊዜ ሰዎችን ስለምትፈራ ማድጋዋን ይዛ ለጥማቷ ይሆንላት ዘንድ ውሃ ልትቀዳ ወደ ያዕቆብ ወንዝ ወረደች ይላል። ያኔ እሷ የምትፈራው እሷ የምትሸሸው ሰው ነበር። አሁን ግን ትላንትና ሐዋርያት ነቢያት ጻድቃን የተናገሩለት መድኃኔዓለም ክርስቶስ ኢየሱስ በዚህ ወንዝ ዳር ቁጭ ብሎ ጠበቃት ይላል። ክብርና ምስጋና ለስሙ ይሁን። ያን ጊዜ እቺ ሴት ያዘችው ማድጋ ትልቅ ነው። ጠምቷታል። አሁን ስጋዋም ነፍሷም እርካታ አላገኘም። ያን ጊዜ እየፈራች ወደዚህ ጉድጓድ ቀረባለች። ከዚህ በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቺን ሴት ባየ ጊዜ ራራላት፣ አዘነላት። ለአልዓዛር ያዘነ አምላክ አዘነላት። የጠፋው አዳምን ሊፈልግ የመጣ ጌታ አዘነላት። ያኔ
ለዚች ሴት እንዲህ አላት አንቺ ሴት ውሃውን አጥጪኝ አላት ከዚህም በኋላ እቺ ሴት አሁን የምትፈራው የምትሸሸው ሰው ነበር አሁን ግን ብላ የራሷን ማንነት የራሷን ታሪክ ለዚህ ጌታ ለመዳን ዓለም ለክርስቶስ ኢየሱስ እንዲህ በማለት ከስሟ ጀምራ ዘረዘረችለት ሳምራዊቷ ሴት ነች የሚጠራው በአገሬ እንጂ በግለሰብነት ስም የለኝም ዜግነቴ የጨዋነት ሽልማት አይደለም ሁሉም ክርስቲያን ባይሆን ሁሉም ዜጋ መሆን ይችላል ወገኖቼ ሳምራውያን ገፍተውኝ እርሷ ባጠለቀችበት ጉድጓድኛ አንቀዳም ብለው ተጸይፈውኝ በሰማርያ ቃጠሎ በቀጥር ይገሰግሳለሁ ጌታ ሆይ አለች ፀሐዩ ከሰዓፍ በላይ አያቃጥለኝም ትንሹ ደሃ ትልቁን ደሃ ይንቃል ትንሹ ኃጢአተኛም ትልቁን ኃጢአተኛ ይንቃል የጉድጓዱ አፍ በትልቅ ቋጥኝ የሚዘጋ በህብረት ካልሆነ ብቻ የማይንከባልለው ጌታ ሆይ እኔ ግን ብቻዬን አንከባልለዋለሁ ውሃው እየጎደለ ከጥልቅ መሙላት ተቸግሬያለሁ በየዕለቱ በንቀት በተቃጥሎ በጥልቀት እኖራለሁ ጌታ ሆይ ጉድጓዱ ጥልቅ ነው አለች ጥልቁ ሰው የቆፈረው ነውና ቆሜም ተንበርክኬም የማልደርስበት ወደ ጉድጓዱ በግማሽ ገብቼ ጭላጭ ብቻ የሚሰፍርበት ይህ ጉድጓድ ጥልቅ ነው ተናገር ጌታ ሆይ የቀትር ጓደኛዬ ሰው የዘረጋው የኑሮ መዋቅር ከጥልቁ የወጣው ጥልቅ ዘዴ ስደርስበት የሚርቀው ጥላው ኑሮዬን ተናገረው ድካሙ ብዙ እርካታው ትንሽ የሆነው ጉድጓድ አስጥለኝ ካለውበት ድረስ የመጣኸው አንተ ምንጭ ጌታና አምላክ ኢየሱስ ክርስቶስ ሆይ ዛሬ በእውነት ለሕይወቴ ፈለቅ አንተ ሐለት ነህ ኃይልህን በብትር ስመቶ ለእስራኤል የፈለቅ አንተ የበረሃው እርካታ ጌታ ሆይ ዛሬ በሕይወቴ ፈለቅ እንደገና ከሰው ጉድጓድ እንዳልመላለስ አንተ ብሩክ ምንጭ ሆይ ፍለቅ የቀዱት ያልቃል የማታልቀው ምንጭ ሆይ ዛሬ በነፍሴ ፍለቅ የጥያቄ ከጥያቄም በላይ መልስ ከሆንከው የማትፈርሰው ምንጭ ሆይ ዛሬ በደረቀው ነገሬ ላይ ፍለቅ የደስታ ንዶ የብርሃን ጎርፍ ሆይ ፍለቅ ከማያልቅ ሁሉ ጊዜ ለዘላለም ያበራ የምትኖር ጌታና አምላክ እግዚአብሔር ልጅ ሆይ አሁን ወደ ሕይወቴ መጣልና ፍለቅ አለች ያን ጊዜ ጌታችን አምላካችን ኢየሱስ ክርስቶስ እንዲህ አላት እነሆ ሂጂና ባልሽን ጠርተሽ ነይ አላት ለብቻ መባረክ የለማ በእግዚአብሔር ፊት ቆመው ስለ ወገኖች ስለቀሩት ስለወደቁት መጸለይ እንጂ ብቻዬን ላምልጥ ማለት የለማ በእግዚአብሔር ፊት ወገኖቼ ጌታ ሆይ አለች ባልልኝ አሁንም እውነት ተናገርሽ 5 ባሎች ነበሩሽ እነሱ ሞቱ ስድስተኛውም ያንቺ አይደለም አላት እነሆ አንተ ነብይ እንደሆንክ እናውቃለን አባቶቻችን በኢየሩሳሌም በዚህ በግሪዚያን ተራራ ሰገዱ እነሆ አንተ አይሁዳዊ አንተ ናዝራዊ ነህ እኔ ሰማራ ሴት ነኝ እንዴትስ እንዲህ ያለ ጌታ ሆነ ሳለ ሁሉን ቻይ አምላክ ሆነ ሳለ ከኔ ከዚህ ጉድጓድ ውሃን ትለምናለህ እነሆ እኔ የሚሰጥሽ ለዘላለም የማያስጠማ የሕይወት ውሃ ነው አላት ያን የሮጠች በዚያ ወደ ሰማርያ ከተማ ሮጣ እንዲህ አለች ኖ ያየኝን እዩ የተመለከተኝን ጉዴን የነገረኝን ምስጥሬን ሁሉ የነገረኝን ኑና እዩ አለቻቸው እቺ ሴት አበደች እንዴ አሉ ስትባረኩ መንፈስ ቅዱስ ጓዳችሁን ሲሞላ ስለማጣት ስለማግኘት ስለመቸገር ማሰብ ስታቆሙ ሁሉ ጊዜ በእግዚአብሔር ፊት ቆማችሁ ስለ እናንተ ስለ ሀገር ስትጸልዩ ጠላት ይቀናል ወገኖቼ ከወደቁ በኋላ የእግዚአብሔር ከፍታ አለ
ከማጣት በኋላ ማግኘት አለ ከሐዘን በኋላ ደስታ አለ ከልቅሶ በኋላ ትልቅ የሆነ የብርሃን ደስታ አለ ያኔ የሰማርያ ሰዎች ወደዚህ ወንዝ ተሰበሰቡ አግኝተውት የማያውቁ የሕይወት ውሃ ለዘላለም የማያስጠማውን የሕይወትን ውሃ በቀራንዮ አደባባይ የተሰቀለው ክርስቶስ ኢየሱስ የማርያም ልጅ እሱ የሕይወት ውሃ ለዚህ ነው ትንቢተ ኢሳይያስ ምዕራፍ 55 ላይ ኑ ያለ ዋጋ ያለ ገንዘብ የሕይወትን ውሃ ጠጡ ያለ ኢሳይያስ ስለዚህ ወገኖቼ እቺ ጉርጓዷ የጠለቀባት ብቸኝነት ያጎሳቆላት ለብዙ ዘመናት የነካችው ነገር ሁሉ አላድር አልበረከት ያላሴት የማርያም ልጅ ኢየሱስ ክርስቶስ ላንዴና ለመጨረሻ የትላንትና ታሪኳን ሳያይ ጥልቅ የነበረውን የማጣት ጉድጓዷን የችግር ጉድጓዷን የጥላቻ ጉድጓዷን ሁሉ በአንድ ጊዜ በበረከት ጓዳን ሞላላት ክብርና ምስጋና አምልኮትና ውዳሴ ለዘላለም ለስሙ ይሁን ወገኖቼ የዚህ ትምህርት ዋናው መልእክት በዘመናችን እየተከፋፈልን በዘር በጎሳ በቀለም እየተከፋፈልን አንተ አይሁዳዊ ነህ አንተ ሮም ነህ አንተ ናዝራዊ ነህ እየተባባልን በዘመናችን ስንከፋፈል አልሞላ ብሏል የበረከት ጓዳችን ስለዚህ ወገኖቼ ቺን ሳምራዊቷን ሴት የጎበኛ አምላክ ኢትዮጵያን ዓለምና አፍሪካን ሁሉ እንዲጎበኝ የአምላካችን የኢየሱስ ክርስቶስ መልካም ፍቃድ ይሁን ጥላቻ ይለፍ ሞትም ይለፍ ዓለማመንም ይለፍ አሁን ግን በእግዚአብሔር ቤት ቆመን በምስጋናና በውዳሴ በአምልኮና በእልልታ ስሙን ብቻ ከፍ ያደረገን ሁሉ ጊዜ ጉዳችን የሚነግረን ምስጢራችን የሚያውቀው ከሁሉም በላይ ዘመዳችን ለሆነው ለእግዚአብሔር ብቻ የልባችንን ጉዳይ እንገረው ወገኖቼ ሳምራዊቷ ሴትም ተባረከች እነዛም ትላንትና በሷ ላይ የስድብና የሽንገላ ናፋቸው የሚከፍቱ ሁሉ ማፈሩ እግዚአብሔር በእውነት ከፍ ያደርጋል እግዚአብሔር ከታናሽነታችን ጀምረን በሱ ቤት ስናድግ ከርሱ ጋር ስንራመድ ከርሱ ጋር ስንሰራ እሱ ደግሞ የኛን ሕይወት ያስተካክላል ስለዚህ ወገኖቼ በዛሬው ዕለት ይህንን የሕይወትን ቃል እንድንነጋገርበት ከዘረኝነት ዓለም እንድንወጣ ከመከፋፈል ዓለም እንድንወጣ በእግዚአብሔር ቤት ተገኝተን ቃሉን እየተማርን የመንግስቱ ወራሾች እንድንሆን አምላካችን ቅዱስ እግዚአብሔር በዘመናችን ላይ ዘመንን ጨምሮ በሰማያዊ ኢየሩሳሌም ከቁጥር ሳያጎድልን ከፊቱ እንዲሰበስበን የሱ መልካም ፍቃድ ይሁንልን የሰው ልጅ መጨረሻው ሲያምር ነውና መልካም እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን የእግዚአብሔር ቸርነት የእናታችን የድንግል ማርያም አማላጅነት የቅዱሳን ሁሉ ጥበቃ አይለየን ወስብሐት ለእግዚአብሔር